ለመቀመጥ የመጣ መጣ ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውም ባይሆን አለ በእንት የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ አንድ ሁለት ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ኮነ ነው ያለው። ምግቡን ኮነ። ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጁ ነው። ከዚህ በላይ ሰው በቃ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን? በረታችሁ? ሰላም ነው። በረታ እንዴ ነው? ጠፋን አይደል? አዎ ጠፋችሁ። በዛው እናንተ ይደረግልን ነው። አረ ችግር የለውም ጋሼ። ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው። እሱ ልክ ነው። ሁላችንም ወረፍተኞች ነን። አዘን ደግሞ አይቻል ሰውን ይጎዳል። ያለው ሰው ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው። እናውቃለን። እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። አረ ራስ ድብን በለን ታመዳም። አንተ ውጡ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ። ተጉራብቀለን እኛ ለቅሶ ተው አትጣሉ። አዘን ነው አመጣጣችን እኮ ቢሮ እንነጋገራለን። ምናግዝ ነው ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም። አመት ከ6 ወር ሆነኝ። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም። በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም። እሺ ሬሶ ምን ላድርግሽ? አትተባበሩኝም? እሺ ምግብ ሆኖ በላት። እሺ ወጥ ምሰራ ሲት ምግብ በላት ጋሺ። ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል። ምን እንዴ ሬሶ ተቀምጦ ሰውኛል ሰው እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላላለ ምን ከሰኞ እስከ ዓርብ ንጹህ ነው ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበር ካንተ ተልኬ ነበር? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለ። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደግሞ ዘኑ ሰድ ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቼ አውጣለሁ ስለማልመጣ ሰኞም። ሽሜ ይኸውልህ፣ እኔ ያለው እሺ። አይ ያው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንቱ እየሰራ አይደለም ነው። ጨረስኩ እኮ ውሰድ አልኩህ እኮ ነው። ምን አልኩኝ? ውሰድ አልኩህ እኮ ነው። ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። አባ ጤና ጣቢያ እዚህ ጋር ነው እንዴ? አዎ ውስጥ ነው ያለው። ምን ፈልገህ? ጤና ጣቢያ ውስጥ ነኝ እንዴ? አዎ። ይሄ ሁሉም ሰው እየገባ የሚወስደው ነገር ምንድን ነበር አለ እንዴ? እሱ ምንድን ነው እሱ? የቱ ጋር ነው የሚቀመጠው? በነፃ ሁሉም እየገባ የሚወስደው እኮ ምንድን ነው? ስም የለው? ይሄ እንደዚህ መከላከያ ነገር ነው። አዎ መከላከያውስ? አዎ የቱ ጋር ነው የሚቀመጠው? በጣም አረፈርክ ወንድሜ። አለቀ። አሁን አለቀ። 4-5 ጤና ጣቢያ እኮ ዞሬ እኮ እዚህ እኮ አለ ተብዬ። ይኸው ዛሬ ነው የገባው። ዛሬ አለቀ። በቃ ስልኬን ያዙና ሲመጣ ምናምን እደውላለሁ። ችግር የለም። ምን ይደረጋል? በቃ ለዛሬ ኤላ ግን ትዝ ይልሃል ልጅ እያለን በጣም አስቸጋሪ ነበር። ልጅ እያለን ምናምን ነገር ብለን እኔ አሁንም ለእናቴ ልጅ ነኝ ብቻ ላጥ ማለት ይችላል። በጣም ከማስቸገሩ የተነሳ ቤት ተጣልቶ ወንዝ ያድር ነበር። ወንዝ ስለሱ የታናውራ አልተባለም። እናንተ ጥሩ ሰው ብትሆኑ ቤታቸው ታሰድሩኝም ነበር። ተርባችሁ ነኝ ሳምንት አላበላችሁም። ትራፊ ቢሆን አበላችሁ ብለህ ማውራት ጀመርክ። አዎ ለምንድን ማለት ነው? አንተ ረመዳን መቼ አስፈጥረን ታውቃለህ? 5 ዓመት አለፈ። አስፈጥራችሁ ያለው 6 ዓመት ሆነና አይደል? እናንተ ሁላ መታገሳችሁ ቀሩ 2 ዓመት መታገሳችሁ። ማታ አላልከንም? እሺ ማታ የእድሜያችን ማምሻ ነው ያልኩት። ማታ አይደለም። ለማምለጥ ማይሰራው ነገር ሰሞኑን ደግሞ ሚዲያውን አስጨንቀዋል። ፖስት ቆንጆ ኢንተርኔት እኮ ስላገኘሁኝ ነው። በሳፋሪኮም መተግበሪያ ላይ ማለት ነው። በኤምፔሳ ላይ በመግባት ወይ ደግሞ በኮከብ 777 ላይ በመግባት ዕለታዊ፣ ሳምንታዊ፣ ወራዊ የተቀመጡ ቆንጆ ፓኬጆች አሉ። ረመዳኑ ምክንያት በማድረግ ማለት ነው። እና እነሱን በመግዛት ነው በቃ
አንድ አሳየን። አንድ ያየው ፖዝ ደግፍ ብለሽ ማንም እኮ ሊነሱት እኮ ፈልጓል፣ አልቻሉትም። እንዴት ያዙ? እንዴ ቪዲዮ ነው እንዴ? ከልጅነት ጀምሮ ፈጣን ነው። ፎቶ ላይ አይደለም አይምሮኝ ፈጣን ነው። አራዳና ሬዲዮ አንድ ነው ይባላል እንጂ አንድ ደግምላችሁ ነበር። እሺ እንኳን ደስ አለ። የዳህዋና ተንባ ፈጣሪ ሰምቶታል ማለት ነው። እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ ላረጋግጥ ነው። አንቺ ወንድም ማለት ያውሩ ስራቸው ነው ብዬ ታፍለው ነው ለታከበ ኋላ ሌላ መጸደይ ጥቅሶች አሉ። አንድ ለት እኔ ጋር ትለጠፍበታለህ ውስጥ ለፊት ለማውን አስቤያለሁ። እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ? ኧረ እባክህ ደረቅ እንዳለኝ ነው። አንተ ድብቅ ነህ ማለት ነው። እስከዛ ጠብቀህ አውጥተናል። እኔ የምልህ ታክሲዋን ባዳ ከሚዛት ለምን ያልነደው? ውይ አይሆንም። እንዴት? እኔ እኮ ብለድ እኮ ነኝ፣ ደም እኮ ነኝ። እኔ እኮ ደም ነኝ። እኔ እኮ ደም ለምን አይሆንም? ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ። ምን አገባ ስለሱ? አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው? እንደሱ አታስብ። ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ አይደረግም። ይሰጥ ትለወጣለህ። እለወጣለሁ። ገባ የኔ ልጅ ወይ እንዴት ነህ? ጠፋ ሰላም ምን ነገር ጣለ የኔ ልጅ? አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ። እሺ አንተ ከሆኜ እኮ ሊጨርሰው እኮ ብዬ እኮ ነው። ስንት ጊዜ ይፈጃል ጉዳዩ? ትንሽ ነው። አንድ 3 ወር። በጣም አሪፍ። ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ። የ3 ወር 7500 ቀድመህ ታስገባለህ ለኔ። እሺ 7500 ይከብደኛል። ጤፍ አልሸመትልኝ። በጣም አሪፍ። ዋና መብራትም ትከፍላለች። ዋና መብራትም ይመጣብሃል። ምንድን ነው አጎቴ ጋር ለራስ ብዬ እኮ ነው የመጣሁት። ለቤት ኪራይ እኮ አይደለም ከራይ እኮ አይደለም። ይኸውልህ የዋው ስማኝ፣ የዋው እኔ ጋር ነው የሚቀንሰው። ያኛው አጎቴ 10000 ብር ነው የሚደርስብህ አንተ ገብተህ እዛ ያኛው ጋብቴ 10000 ብር እኔ ጋር ነው 2500 ብር። የምን መጨማለቅ ነው? ምንድነው መጨማለቀው? ምንድነው ዘመድ ተባለ እንዴ? እኛ ቤት እግሪ ይርገጥ አንድ ቀን አታለ ማበሻቅጬ ነው ማስወጣ። ታዲት ሳመደኝ አላየሁሽም ፍቅሬ አላ ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም ወንድሜ አይደለ? አዎ። እሺ አሁን ነው ኮንድ ጋር የገባችው። በግተራ ጉድጓድን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ ስራው ሊሳለ ይወጣሉ። እኔ አላቅም እንደሚያርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አያገባኝም። ይኸው ሸርጤን አውጣው። በዚህ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። እሺ ምንድን ነው የምለጥፉት? ባነር ነው ወንድሜ፣ ባነር እየለጠፈን ነው። የሴቶች ጥቃቅን ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት። የምንጠቃሽ ሰራተኛ እንፈልጋለን። የሴቶችን በብዛት ለዛም ያው ሴቶች ነው የምንፈልገው። ወንድ አይፈልጉ? አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው? ንገረኝ ሀሳብ። ወንድ እያገለላችሁ ነው? አይደለም። ምንድን ነው የሚሰራትኛ? ወንድ ለምን አይሰራም? ምን ያንሷል? ወንድ ምን ያንሷል? ምንም ወንድሜ ምንም ምክንያት አለ? ንገረኝ እኮ ተረጋጋሽ። ትታሰር፣ ትጠፈነጋለህ፣ ትገባለህ። አንቺ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? ይሄ ለሙሙ ተለቀቀ የተባለ ነው። ይሄ ለሙሙ ተለቀቀ። ይሄ ለሙሙ ማን ይላ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ! ወይኔ ኤልያስ የምሬን ነው። ያላየሁትን እኮ አለ ፎቶ አጠገቡ አለ። እንደዛ ተቹ አቀናበረችው ማለት ነው። ወይኔ